Ethiopic calling. መዝናኛ አምስት ፈጣሪ ይመስገን ዛሬ ሰኞ ነው በእኛ ካላንደር። አዎ በዚህኛዋ በሆኗ ሰዓቷ ማለት ነው። ከዛ በኋላ ማክሰኞ ትሆናለች። አዎ ትቀያየራለች በሰዓታት ውስጥ። አዎ መዝናኛ አምስታችን ይጀመራ። አዎ ጀምር። ቅድም እንዳስተዋወቅ ነው የፊታችንን ወጣትነት ጠብቀን እንድንቆይ የሚረዱ 5 ነጥቦችን ነው የምናነሳው። ከነዚህ ውስጥ የፊታችንን ጤንነት ለመጠበቅ ከምናረጋቸው ነገሮች ቀለል ካሉት ነገሮች ውስጥ አንደኛው የተባለው ዮጋ ነው። የዮጋ እንቅስቃሴ ይሄ ዮጋ በማንኛውም የእድሜ ክልል ውስጥ ሊሰራ የሚችል እንቅስቃሴ ነው። ዮጋ የዮጋ እንቅስቃሴ ለተለያዩ ነገሮች ይጠቅማል። ለምሳሌ ለየደም ዝውውራችንን የጡንቻ ግንባታ እና የጡንቻዎቻችንን ጤንነት ለመጠበቅም ለአጥንቶቻችንም ጥንካሬ በሰፊ ይጠቅማል። ጭንቀትን ለመቀነስም ደግሞ የዛን ያክል የሚጠቅም ነው። በየትኛውም የእድሜ ክልልም ደግሞ ቅድም እንዳለው ልንሰራው የምንችለው ነው። በሳምንት 60 ደቂቃ ብንሰራ ብዙ ጥቅሞችን ማግኘት እንችላለን ከዮጋ ጋር በተያያዘ ማለት ነው። ዮጋም ከዛ ውጪም ደግሞ በጣም በቀላሉ ሊሰራ ይሄ መሮጥ፣ መዝለል እንደዚህ የሆኑ ነገሮች የሚደረግበት አይደለም። ቀለል ባለ መልኩ የሚሰራ እንቅስቃሴ ነው። ዮጋ የሚያተኩረው ጡንቻዎቻችንን ከማነቃቃት የተፍታቱ እንዲሆኑ እንዲቀልጣፋ እንዲሆኑ አይነት ነገር ነው የሚያደርግልን። ስለዚህ ዮጋን በመስራት የፊታችንን ጤንነት በቀላሉ መጠበቅ እንችላለን። ከአሁን ቀደም እንዳልናቸው ጭንቀትን ይቀንስልናል። ለብዙ ነገሮች የተለያዩ ጡንቻዎቻችንን የማፍታታት አቅም ስላለው ከፊታችንም ጋር ተያይዞ በጣም በሰፊው ጥቅም ይሰጠናል ማለት ነው። ሌላኛው የምንመገባቸው ምግቦች ናቸው። ከምግብ ጋር በተያያዘ ምግብ ስንመገብ የተለያዩ ምግቦችን እንመገባለን አይደል? ከተለያዩ ምግቦች ደግሞ ሁለት አይነት ነገሮችን ልናገኝ እንችላለን። አንደኛው በቅባት ደረጃ በፋት ደረጃ በጣም ጠቃሚ የሆነ ፋትና በጣም ደግሞ ጎጂ የሆነ ፋት የሚባሉ አሉ። ይሄ ጉድ ፋትና ባድ ፋት እንደሚባለው ማለት ነው እነሱ የሚሉት። ይሄ በጣም ጎጂ የሚባለው የቅባት አይነት በደም ስሮቻችን ውስጥ ገብቶ የመዝጋት ደም ስሮቻችንን የማጥበብ አይነት ነገር የሚያደርግብን ነው። ይሄም ደግሞ የደም ዝውውራችንን የማስተጓጎል፣ የኮሌስትሮል መጠናችን እንዲጨምር፣ ለተለያዩ የደም ግፊት፣ ለልብ በሽታ እንደዚህ አይነት ነገሮች የማጋለጥ አቅም አለው። ጥሩ የሚባሉት ደግሞ ወይም ደግሞ ይሄ ጉድ ኮሌስትሮል ይሏቸዋል እነሱ። ሃይ ዴንሲቲ ሊፖፕሮቲን ይሏቸዋል HDL ይላሉ እነሱ። ይሄ ደግሞ በጣም ለልብ ጤንነት ጋር በተያያዘ በጣም ጠቃሚ ነው ይላሉ። ስለዚህ ይሄ ጥሩ የሚባሉት ቅባቶችን ጥሩ የሚባሉ ቅባቶች ያሉባቸው ምግቦች አተኩረን ብንበላ የተሻለ የፊት ገጽታ ሊኖረን ይችላል ተብሏል። ለምሳሌ ያው ከነሱ ምግቦች ውስጥ አንደኛው ሳልሞን ነው። ይሄ ሳልመናሳ የሱ የአሳ አይነት የተሻለ ጥሩ የሚባል የቅባት አይነት ያለው ነው። አቮካዶ፣ ለውዝ እንደገና ደግሞ ጥቁር ቸኮሌትም እንደዚህ አይነት ነገሮች አሏቸው። ብዙ ሳይበዛ ደግሞ የአይብንም ሳናበዛ በመጠኑ ብንጠቀመው ይሄንን ጥሩ የተባለውን የቅባት አይነት ማግኘት እንችላለን ተብሏል። ስለዚህ እነዚህ ነገሮች በመመገብ ጤናማ የሆነ የቆዳ ይዘት እንዲኖረን ማድረግ እንችላለን ማለት ነው። ከሌላኛው ከምግብ ውጪ ደግሞ ከእንቅልፍ ጋር በተያያዘ ብዙ ጊዜ እንቅልፍ እንዳናገኝ ከሚያደርጉ ነገሮች ውስጥ አንደኛው ቡና አብዝተን መጠጣት ነው። ቡና አብዝተን መጠጣት ጥሩ እንቅልፍ እንዳናገኝ ያደርገናል። በተጨማሪም የብዛት ያለው የአልኮል መጠጣትም እንደዛው ያስከትልብናል። ሲጋራ ማጨስ፣ አንዳንዴ ደግሞ በጣም ማምሸት፣ እንደዚህ የምሽት ክለቦች ላይ ማዘውትሮ መገኘትም ጥሩ እንቅልፍ እንዳናገኝ፣ ምክንያቱም ብዙ ሳንተኛ በንጋታው ወደ ስራ ልንንቀሳቀስ እንችላለን። በንጋታውም ቀልጣፋ ሆነን እንዳንውል ያደርገናል። ከእንቅልፍ ጋር በተያያዘ ጥሩ እንቅልፍ ማግኘታችን ከፊት ቆዳችን ጋር ምን ያገናኘዋል ከተባለ የአንድ ሆርሞን አለ፣ ሂዩማን ግሮዝ ሆርሞን ይባላል፣ HGH ይባላል። ይሄ ሆርሞን በሰውነታችን ውስጥ ሴሎች ሲሞቱ እንደ አዲስ የሚያመርት ነው። ስለዚህ ይሄ ሆርሞን ደግሞ ንቁ ሆኖ መስራት የሚጀምረው ልክ እኛ ረፍት አድርገን በመንተኛበት ሰዓት ላይ ነው። ስለዚህ በቂ የእንቅልፍ ሰዓት የምንሰጠው ከሆነ ለዚህ ሆርሞን አዳዲስ የቆዳ ሴሎች የሚሆኑ የተለያዩ የሰውነት ክፍሎቻችን ላይ ያሉ ያረጁ ሴሎች ሲወገዱ አዳዲስ ሴሎች እንዲመረቱና የዛን አካባቢ ጤንነት እንድንጠብቅ የሚያደርገን ሆርሞን ነው ሂዩማን ግሮዝ ሆርሞን የሚባለው ማለት ነው። ስለዚህ በቂ እንቅልፍ የምናገኝ ከሆነ ይሄ ሆርሞን አዳዲስ ሴሎችን እያመረተ ይሄ የእርጅና ምልክቶችን ሊያጠፋልን ይችላል ማለት ነው። በቂ እንቅልፍ የማናገኝ ከሆነ ግን ይሄ ሆርሞን አይመረትም። የዛን ያክል ፊታችንም ላይ ይሁን የተለያዩ የሰውነት ክፍሎቻችን ላይ የእርጅና ምልክቶች እየታዩ ሊሄዱ ይችላሉ። ሌላኛው ውሃ መጠጣት ነው።
የውሃን ጥቅም ብዙ አውርተናል አይደል? አንተ መረረ ጥሩ ነው። አንዳንዴ ግን ውሃ ስንጠጣ ማለት ነው አንዳንዴ ስንጠጣ ሲጠማን ብቻ ነው የምንጠጣው አይደል? አንዳንዴ ግን ሰውነታችን ለኛ የመጠማት ስሜት ሳያሳየን በውስጡ የውሃ እጥረት ያጋጥመዋል። እና ያ ልክ በሚሆንበት ሰዓት ላይ ያለችውን ውሃ ለሰውነታችን ወሳኝ ለሚላቸው የሰውነት አካሎቻችን መከፋፈል አለበት ያ ውሃ። እና ወሳኝ ከሚባሉት ነገሮች ውስጥ ያቺ ውሃ ሲከፋፈል ቆዳችን ወሳኝ ከሚባሉት ነገር ውስጥ አይካተትም። ስለዚህ የውሃ እጥረት ያጋጥመዋል ማለት ነው ቆዳችንና ውሃ ማንጠጣ ከሆነ በየጊዜው የውሃ እጥረት ሲያጋጥመው በቃ ለሌሎች የሰውነት አካሎቻችን ክፍሎቻችን ወይም ኦርጋኖቻችን ለምንላቸው ያከፋፍልና ቆዳችን እንደወሳኝ አንተ በኋላ ሲተርፍ ነው ውሃ ሲገኝ ታገኛለህ ይባላል። ሳይተርፍ ይቀርና እንደዛ ይሆንና ቆዳችን ላይ ይሄ የመሰነጣጠቅ ይሄ መጨመታተር አይነት በውሃ እጥረት ምክንያት የሚመጡ ነገሮች ይከሰትበታል ማለት ነው። ስለዚህ በዚህ ምክንያት ሰውነታችን የፊታችን ላይ ያለውም ቆዳ ይሁን የተለያዩ ሰውነታችን ክፍሎች ያሉት ቆዳዎች የእርጅና ምልክት ያሳያሉ ማለት ነው በውሃ እጥረት ምክንያት። ስለዚህ ውሃ መጠጣትም አንደኛው መፍትሄ ይሆናል ማለት ነው። የመጨረሻው የሚሆነው ከስፖርታዊ እንቅስቃሴ ነው። ስፖርታዊ እንቅስቃሴ ለብዙ ነገሮች ጠቃሚ ነው የሚሆነው። በተለይ ግን በጣም ጠቃሚ የሚሆነው የተለያዩ ንጥረ ነገሮችን ለቆዳዎቻችን ለማድረስ ስፖርታዊ እንቅስቃሴ የሚያደርጉ ሰዎች በቀላሉ የሚያገኟቸው ንጥረ ነገሮች ወደ ቆዳዎቻቸው በቀላሉ ይዳረሳል። በቂ የኦክሲጅን እንቅስቃሴዎች በሰውነታቸው ላይ ይኖራል። ስለዚህ ቆዳችን በቀላሉ የነዚህን ነገሮች ማግኘት ይችላል። ስፖርታዊ እንቅስቃሴ ይሄ ጭንቀትን የመቀነስ አቅም ስለሚኖረው ቆዳችን ላይ ከጭንቀት ጋር ተከትሎ የሚመጡት ነገሮች እንዳይኖር ያደርጋል። ጥሩ እንቅልፍ እንድናገኝ ያደርገናል። ከሁሉም በላይ ደግሞ ቅድም ያልነው ሆርሞን በስፖርታዊ እንቅስቃሴም እንዲመረት ይደረጋል። ሂዩማን ግሮዝ ሆርሞን ያለው በዚህ በስፖርታዊ እንቅስቃሴ በምናደርግበት ሰዓት ላይ በከፍተኛ ሁኔታ እንዲመረት ያደርጋል። ስለዚህ ያረጁ ሴሎች እንዲወገዱና አዳዲስ ሴሎች እንዲመረቱ የማድረግ ሂደቱ በተቀላጠፈ ሁኔታ እንዲሄድ ያደርጋል ማለት ነው። በተሳለጠ ጥሩ ነው። እነዚህን ነገሮች ብናደርግ በቀላሉ የፊት ጤንነታችንን መጠበቅ እንችላለን ማለት ነው። በጣም ስሚል ነገር ነው። እሺ እናመሰግናለን። ምንም አይደል። Ethiopian cocktail. መዝናኛ አምስት በእኔ በኩል ደግሞ የምታሳልጠው ምን አለ? ብልህ የሆኑ ሰዎች እሺ የማይጠቀሙ እነሱ ጋር የሌሉ አስተሳሰቦች ናቸው እነዚህ። ዶክተር ትራቪስ ብራድቤሪ የታለንት ስማርት ኩባንያ መስራችና ፕሬዚዳንት ናቸው። ኢሞሽናል ኢንተሊጀንስ ላይ ወይም ኢአይ ላይ የሚሰራ ድርጅት ነው። መጽሐፍትም ጽፈዋል ከዚህ ጉዳይ ጋር በተያያዘ። እነዚህ ብልህ ሰዎች የማይጠቀሙ በቃ እነሱ ጋር የሌሉ ባህሪያትን እናያለን፣ የሚያስወግዷቸውን ማለት ነው። የማይፈልጓቸው ባህሪያት እነሱ ጋር ብቻ አይደለም፣ እንደነዚህ አይነት ባህሪ ያላቸው ሰዎች አጠገባቸው ከመጡም ከተቀራረቧቸውም ያርቋቸዋል። ጓደኛም አያደርጉም እንደዚህ አይነት ሐሳብ ያላቸው ሰዎች። እስቲ አዝናለሁ እንግዲህ ልስማና ላገልህ ነው። እስካሁን ብልህ እንዳልሆን ካባንክ ማለት ነው። ያሳዝናል። እሺ ስለዚህ ከሙዚቃ ሰምተን እንቀጥላለን። እሺ የጥናት ውጤት ነው በነገራችን ላይ። ይሄ ታለንት ስማርት የሚባለው ኩባንያ የአሜሪካ ድርጅት ነው። የዚህ ድርጅት መስራች ዶክተር ትራቪስ ብራድቤሪ ናቸው ብያለሁ ቅድም። እሳቸውም ብዙ መጽሐፍ ጽፈዋል። ከነዚህ ከሰዎች ባህሪያት ጋር ከሰዎች ስሜቶች ጋር የተያያዙ ጥናቶችን ነው የሚያደርጉት እና የእሳቸው ድርጅት ከ1 ሚሊዮን በላይ በሚሆኑ ሰዎች ላይ ነው ጥናት ያደረገው። ምን አይነት ባህሪ ያላቸው እነዛ ሰዎች የሚለው ላይ ማለት ነው። እና በጣም ስኬታማ የሆኑ ማለት ለምሳሌ በስራ ቦታ ጥሩ ተከፋይ የሆኑ ጥሩ የስራ እድገት የሚያገኙ ሰዎች የራሳቸውንም ደግሞ ኩባንያ ድርጅት ማቋቋሙ ደግሞ ወደ ስኬት የሄዱ እንደዚህ ብቻ በስኬት ጎዳና ላይ ያሉ ሰዎች 90% ይሄ
ባህሪያቸው አስተሳሰባቸው ስሜታቸው በጣም የላቀ ሆኖ ተገኝቷል 90% የሚሆኑት ከሌሎቹ የሚለያቸውም ይሄ ነው በሌሎቹ ላይ ያልታዩ ባህሪያት ናቸው በእነሱ ላይ የታዩት እና ምንድናቸው ዋናዎቹ ነገሮች ብዙዎቹ ሰዎች ላይ ኖረው እነዚህ ሰዎች ላይ ግን የሌሉ ባህሪያት ምንድናቸው ሚል ጥናትም በዛው አደረጉና እነዚህን ደረሱባቸው እሺ አንደኛው በቃ ፍጹም መሆንን ጉዳይ አይሉም በቃ ይሄ አንዳንድ ሰዎች ብልህ ያልሆኑት ማለት ናቸው በቃ የሚያደርጉት ነገር ሁሉ በጣም ፍጹም መሆን አለበት በቃ የሰሩት ነገር ሁሉ ምንም አይነት ስተት የሌለው እንዲሆን ያስባሉ እና ያንን ችግሩ ያለው እንደዚህ ማሰባቸው አይደለም ሊሆን ይችላል ጥሩ ነው እንደዛ ማሰባቸው ግን ያንን ማድረግ በጣም ከባድ ነው በቃ የሰው ልጅ ስተቶች ይሰራል በቃ ያቀደው ነገር ለምሳሌ ይሄን ድርጅቴን አንድ ቅርንጫፍ እዚህ ቦታ ላይ በከፍት ጥሩ ነው ብሎ ጥናት አድርጎም ብሎ ይሰራል ሳይሳካለት ይቀራል የወሰደው እርምጃ ስተት ሆኖ ሊሆን ይችላል እና ያንን ማሰባቸው ሳይሆን ችግሩ ከዛ በኋላ የሚሰማቸው ስሜት ነው በቃ የውድቀት ስሜት ያዳብራሉ በቃ እኔ ምን አይነት ማድረግ የሌለብኝ ነገር ነው ያደረኩት ማልረባ ሰው ነኝ እንደዚህ ሚል አስተሳሰብ ይዘው ይመጣሉ እና ይሄ በጣም በእነዛ ሰዎች ላይ ያልታየ ነው በእነዚህ በስኬታማዎቹ በብልህ በሆኑት ሰዎች ላይ እንደዚህ አይነት ነገር አያስቡም በቃ ስተት ሊሰራ ይችላል ስተት እንዳይሰራ መጀመሪያ የሚጠነቀቃሉ ከተሰራ ግን በቃ የውድቀታቸውን ይዞ የሚመጣ አይደለም እንዴት አድርገው አርመው ወደ ሌላ ነገር እንደሚሄዱ በቃ ሰው ናቸው ይሳሳታል አንድ ሰው ስለዚህ ያንን ማሰብ አለባቸው እና ይሄንን ማገናዘብ ይችላሉ ነው የተባለው አንዱ ነገር ሌላኛው በእነዚህ ሰዎች ላይ ያልታየውና በብዙ ሰዎች ላይ ያለው በቃ የኔ ምንም እኮ በቃ የኔ መጨረሻ የታወቀ ነው ብሎ የመደምደምና ተስፋ የመቁረጥ ነገር በቃ አንዴ የተጻፈ ነገር ነው የኔ በቃ ምንም እኮ አሁን ብሮጥ ምንም በሁለት ሶስት ሙከራዎችም ሊሆን ይችላል አንዳንዶቹ ደግሞ ምንም ሳይሞክሩም ሊሆን ይችላል በቃ ምንም በቃ ዝም ብዬ ነው ምለፋው አይነት አስተሳሰብ ያዳብራሉ በቃ ምንም ትርጉም የለውም ይላሉ እና ውድቀታቸውንም ስኬታቸውንም በሌላ ኃይል እንዳለ አድርገው ያስባሉ በቃ ምን እኮ እንዲህ ባደርግ አሁን ነገ ደግሞ መንግስት የሆነ ህግ ያወጣና ደግሞ አሽመድምዶ ቁጭ ያደርገኛል እኔ ዝም ብዬ እኮ ነው አርፌ ብቀመጥ ነው የሚሻለኝ ሚል አስተሳሰብ ማለት ነው ሄደው አድርገው ከመጋፈጥ ይልቅ ማለት ነው እና እንደዚህ አይነት አስተሳሰብ የለባቸውም ብለዋል በቃ ስኬቱም ውድቀቱም በኔ እጅ ላይ ያለ ነው ከጣርኩ አደርገዋለሁ አሳካዋለሁ ከሰነፍኩ አይሆንም የሚል ጠንካራ መንፈስ አላቸው ሁለተኛው ይሄ ነው ሌላኛው ሶስተኛው ነገር የሌሎችን ማረጋገጫ መፈለግ ነው በመናደርገው ነገር ላይ እንደዚህ አይነት ባህሪ በብልሆቹ ላይ የለም ማለት አሁን በቃ እንደዚህ አሁን ይሄንን አሁን ምሰራውን ስራ ትቼ ይሄንን ያለኝ እንደዚህ ባደርግ በቃ ጥናት አድርጎ በራሱ አስልቶ የተሰማውን ስሜት በቃ ወስኖ ለማድረግ ይነሳል አንድ ሰው እና ግን ደግሞ ብዙ ሰው ያማክራል አማክሮ በሌሎች ሰዎች ውሳኔውን ለሌሎች ሰዎች ይተወዋል እና በእነሱ ተጽዕኖ ስር ይወድቃል እና ሰው ደግሞ እንደየራሱ አመለካከት ብዙ አይነት ሐሳብ ሊሰጥ ይችላል እና በቃ ሳታረገው ትቀራለህ ማለት ነው ወይም ደግሞ ታደርገዋለህ በሰዎች ነገር የራስህ ውስጥ የሚልህ ነገር ሳትሰማ ትቀራለህ እነዚህ ብልሆቹ እንደዚህ አያደርጉም በቃ መስሏቸዋል ትክክለኛ ነው ብሎ ያሰቡትን ያማክራሉ ሰዎችን የሚያማክሩት ግን እንዲወስኑላቸው ሳይሆን ለውሳኔ የሚረዳቸውን ሐሳብ ለመቀበል ነው ከዛ በኋላ የራሳቸውን ውሳኔ በራሳቸው በሚሰማቸው ውስጣቸው ተሰምተው ያንን ያደርጉታል የሌላውን
ማረጋገጫ የሌላውን ውሳኔ አይፈልጉም ማለት ነው። በራሳቸው የሚቆሙ ሰዎች ናቸው። ሌላው እነሱ ላይ ያልታየ ባህሪ ግን ብዙ ሰዎች ላይ ያለው ነገር በቃ ያለፈ ነገራቸው የወደፊቱን ጠቋሚ እንደሆነ አድርገው ያስባሉ እና ማረጋገጫ እንደሆነም ነገር በቃ ለምሳሌ ብዙ ጥረት አድርጎ ንግድ ውስጥ ለመግባት ሞክሮ ሳይሳካለት ይቀራል። ከዛ በኋላ በቃ ንግድ አለምን አዋይ እኔ በቃ በጣም ማረባ ሰው ነኝ ዝም ብዬ በቃ ያለፈው ያረኩት ነገር ሁሉ ልክ አይደለም በቃ ብሎ የራስ መተማመኑ በከፍተኛ ሁኔታ ይናዳል፣ ይሸረሸራል። እና እነዚህ ሰዎች ጋር ግን እንደዚህ አይነት ነገር የለም። በቃ ካለፈው ነገር ይማሩበትና እንዴት አድርገው አጠናክረው እንደሚሄዱ እንዴት እንደሚያበረታቸው ነው የሚያውቁት እንጂ የሚያደርጉት እንጂ ዝም ብሎ በቃ በባለፈው ነገር በቃ በራስ መተማመናቸውን ትተው በቃ እኔ የውድቀት ሰው ነኝ ምንም ከዚህ በኋላ ያን የመሰለ ድል አምልጦኝ ከዚህ በኋላ ምንም ባልሞክረው ነው የሚሻለው ሌላ ነገር ብሞክር ይሻላል እንደዚህ የሚል አሳሰብ አያዳብሩም። ተምረውበት ነው የሚያልፉት። አዎ የመጨረሻው ነገር ይሄንን መቼም አላደርገውም ወይም ሁሌ አደርገዋለሁ ብለው አይነሱም። ይሄ በጥናታቸው ላይ ብዙ ሰዎች ላይ ያለ ነገር ነው። በቃ የሆነ ነገር ለምሳሌ በህይወት ላይ ብዙ ነገር ያጋጥማል። በቃ አደርገዋለሁ ብለህ ማታስበው አይነት ማለት ነው። በዛው ውስጥ ልትገባ ትችላለህ። በቃ ይሄ በህይወት የሚያጋጥም ነገር ነው። በሆነ ምክንያት አድርገዋል ወይም ደግሞ አላደርገውም አደርገዋለሁ ብለህ የምታስበው ነገር የሆነ ጊዜ ሳታደርገው ትቀራለህ። እና ያ ማለት በቃ ህይወት ሁሌ አንተ በምትለው ብቻ አይሆንም። በቃ በተለያየ ምክንያት ካንተ ቁጥጥር ውጭም በሆነ ነገር በቃ ልታደርገው ትችላለህ። ሊያጋጥም ይችላል ማለት ነው። ለምሳሌ እኔ ካገባው በቃ ከሚስቴ ጋር እድሜ ልክ ነው እኔ መኖር የምፈልገው ብለህ ልታስብ ትችላለህ። ግን ደግሞ በምታስበው ነገር አይሆንም። ልትለያዩ ትችላላችሁ። በቃ ያ የሚያጋጥም ነገር ነው። ስለዚህ እንዴት በቃ እኔ ያሰብኩት ነገር ይሄ እንዴት እንደዚህ አይነት ነገር ሊፈጠር ቻለ በህይወቴ ውስጥ ብለህ በቃ በጣም ትልቅ ስብራት ውስጥ ትገባለህ፣ ትልቅ ጉዳት ውስጥ ትገባለህ። በንግድም እንደዛው እንደዚህ በህይወት ብዙ እንደዚህ ነገሮች አሉ። አንዳንዶቹ በቃ ይሄ አይሆንም ወይ ይሄ ይሆናል የሚል አስተሳሰብ ይዘው ይነሳሉ። እነዚህ ሰዎች ጋር እንደዚህ አይነት ነገር የለም። በቃ ያላሰቡት ነገር ሁሉ ሊያጋጥም እንደሚችል ዝግጁ ናቸው። በህይወታቸው ላይ በጣም ከምትወደው ስራ አንተ ካቆምከው ስራ በቃ በጣም ከምትከበርበት መስሪያ ቤት በጣም ባልተጠበቀ ሁኔታ ልትባረር ትችላለህ። ተዋርደህም ሊሆን ይችላል ወይ ባላደረከው ነገር ሊሆን ይችላልና ለዚህ ነገር ሁሉ ዝግጁ ናቸው። በቃ እንዴት የመስሪያ ቤት ያባረኛል ብለህ መስሪያ ቤቱን ለማጥፋት መቆፈር አይደለም ያለብህ። ወደ ቀጣይ መፍትሄ ነው። ወይም በቃ ቤት ቁጭ ብለህ በቃ ስታለቅስ መኖር አይደለም ያለብህ። እንደዚህ ያደርጉም እነዚህ ሰዎች በቃ ያስባሉ። ሁሌ ይሆናል ወይ ሁሌ አይሆንም አይደለም። ለብዙ ነገር ራሳቸውን ዝግጁ ያደርጋሉ። ይሄ ባህሪም ታይቶባቸዋል ብለዋል ዶክተር ትራቪስ። ለዚህ ከነዚህ ብልህ ሰዎች ከነስኬታማ ከሆኑ ሰዎች እነዚህን ባህሪያት ብንወስድ ጥሩ ነው መደምደሚያው። በጣም ጥሩ እናመሰግናለን። ሙዚቃ ሰምተን እንመለስና